ሴቶችስ ምን አይነት ወንድ ነው እንደው በፍቅር ጠብ የሚያስብለን እንድንበረከክ የሚያደርገን የሚለውን እናያለን ማለት ነው። የመጀመሪያው ኬሚስትሪ ወይም ውህደት ያለውን ወንድ ትፈልጋለች። ለምሳሌ ስትነጋገር ሊግባቡ የሚችሉ የሆነ ኮኔክሽን አለ አይደለ? ተግባቦት መቼም ከሁሉም አንዲት ሴት ከሁሉም ወንድ ጋር የፈለገው ስማርት ቢሆን የፈለገው ጎበዝ የፈለገው አስተዋይ የፈለገው መልካም ቢሆን ከሁሉም ጋር ትግባባለሽ ማለት አይደለም። ስለዚህ እያንዳንዳችን ሴቶች ደግሞ የራሳችን የሆነ ባህሪ ያለን የምንፈልገውም ወንድ ወይም የምንዋሃደውም ወንድ ከሁሉም ጋር እንዋሃዳለን ከሁሉም ጋር እንስማማለን ማለት አይደለም። ስለዚህ የሆነ ኮኔክትድ የምንሆነውን ሰው ልንዋሃደው የምንችለውን አይነት ወንድ እንፈልጋለን። ስለዚህ የመጀመሪያው ኬሚስትሪ ወይም ውህደታቸው ምን ይመስላል የሚለውን ነው። ሁለተኛው ልቡን ለፍቅር የከፈተ ወንድ ትፈልጋለች ወይም vulnerable ለመሆን። የvulnerability ማለት ምን ማለት ነው? ለመጎዳት የወሰነ ባይዘው ለማፍቀር ስናስብ ለመጎዳት እንደወሰነን ማወቅ አለብን። ምክንያቱም ሁሌ ፍቅር በጣም አንዳንዴ የኢትዮጵያውያን ሜንታሊቲ ይገርመኛል። ያፈቀርነው ሰው ሁሉ በቃ ለኛ እንዲሆን እንፈልጋለን፣ ግን ትክክለኛ ፍቅር እንደዛ አይደለም። እየወደድንም ላናገኘው እንችላለን፣ እየወደደሽም ላታገኙ ትችያለሽ። ዞሮ ማንኛውም ሴት ግን ምን አይነት ወንድ ትፈልጋለች ብትሉ ልቡን ለፍቅር የከፈተ ወንድ ትፈልጋለች እንጂ እንደው ቁም ስቅሏን እያሳያት እሷ ወዳው እሱ ሁሌ የሚሻሽ ከሆነ እሷ ወዳው እሱ የሚኮራ ከሆነ እንደው ለተወሰነ ጊዜ ፍቅሩ ጸንቶባት እሱ ጋር ሙጤ ልትል ትችላለች እንጂ የሆነ ሰዓት ላይ ሰልችቷት መሄዱ አይቀርም። ስለዚህ ምን አይነት ወንድ ነው እውነት ብዙ ሴት የምትወደው ካላችሁኝ እንዳልኳችሁ ሲኮራ ወይም ሲጀነን ወይም ሲሸሻት የምትፈልግ ሴት ብዙ ናት። ወይም አብዛኞቻችን ልንፈልግ እንችላለን፣ ግን አያዋጣም ነው። የሆነ ሰዓት ላይ ሴት ልጅ ትሰለቻለች ማለት ሴት ለማዳነች። ስለዚህ ብዙ ሴት የምትፈልገው ወንድ ምንድነው? እንዲህ አይነት ጌም ውስጥ የማይገባ ራሱን ለፍቅር የከፈተ ለማፍቀር ዝግጁ የሆነ ሴት ማንም ሴት አሜሪካዊትም በሏት ኢትዮጵያዊትም በሏት ጀርመናዊም በሏት ኤርትራዊት ሁሉም ሴት የምትፈልገው ልቡ ለፍቅር የተከፈተ እንጂ የዘጋውን ወንድ አትፈልግ። ወደ ሶስተኛው ስገባ የተረጋጋ ወንድ ሁሉም ሴት ይፈልጋል። መረጋጋት በችግሮች መካከል እንኳን የማይናወጥ ስሜቱ ቅርብ ያልሆነ ቶሎ ግንፍል ብሎ በጥፊ ካላጮርኩሽ የማይል ወንድ። ሌላው ደግሞ በኢኮኖሚ ፋይናንሻል ስቴቢሊቲ ይሄ በገንዘብ ረገድም የተረጋጋን ወንድ ትፈልጋለች። እናንተ ገንዘብ ወዳድ ናችሁ። አቤት ሴቶች እኮ እንደው ገንዘብ ዛፍ ላይ ቢበቅል ጦጣ ታፈቅሩ ነበር ምናምን ይላሉ። ይሄ ምን መሰላችሁ? ገንዘብን ከማምለክ ገንዘብን ከመውደድ ኦፍ ኮርስ የሚወዱ አሉ። ወንዶችም እኮ የምናውቀው ነገር ነው። አሁን ላይ በጣም የምትወዱ አላችሁ። ግን እውነታው ምንድነው? ሴት ልጅ ኬር እንዲደረገላት እንዲንከባከባት፣ ፕላስ ደግሞ ስቴብል የሆነን ወንድ የተረጋጋ ወንድ ትፈልጋለች በፋይናንስ እንጂ ከስራ የሚዘል ስራ አቶ ቤት የሚቀመጥ ወንድ እንዴት ነው? እኔም በሆን አልፈልግም። ይሄ ምንም ግልጽ ነውና ይሄ ገንዘብ ወዳድ ካስባላት ያስብላት። እንግዲህ ምንም ማድረግ አይቻልም። ግን እንደምታውቁት ለምሳሌ ኔቸር ተፈጥሮ ለኛ ሰውነታችን ራሱ ለልጅ ማለት የተመቸ ነው። ልጅን እንድናጠግባ ልጅ የምንወልደው እኛ ነን እና ኬር የማድረግ ነርስ የማድረግ የመንከባከብ ኃላፊነት ተፈጥሮ ከወንድ ይልቅ ለኛ ነው የሰጠችን አይደለ? አሁን ለምሳሌ ሴቷም ወንዱም አሁን ላይ ስራ አለን፣ ግን እንደው ቤቢሲተር ወይም ናኒ ይሄ ሞግዚት ተወዷል እና አፎርድ ማድረግ ባንችልና ቀጥረን ለልጃችን የሞግዚት መክፈል ባንችል ምንድነው ማድረግ የምንችለው? አንዳችን ቤት ልንቀር ነው ስራ አቋርጠን። ስለዚህ ማን ነው ቢቀር የሚመረጠው? እናንተ ራሱ ፍረዱ። ወንዱ ከሚቀር ሴቷ ብትቀር አይሻልም? እንዳልኳችሁ ታጠባለች አንደኛ። ሁለተኛ ሴት ልጅ በጣም ትዕግስት አላት። ልጆችን ማሳደግ ደግሞ ትዕግስት ይጠይቃል። እቃ ይሰባብራሉ፣ ያልከሰክሳሉ፣ የሆነ ነገር አፋቸው ውስጥ ሊወጡ ይችላሉ። በጣም ትዕግስት ኖሮች ነው ልጅን ማሳደግ የምትችው። ወንድ እንደዚህ አይነት ትዕግስት አለው ወይ ነው ጥያቄው። ወንድ ማጥባት ይችላል ወይ? ወንድ እንደ ሴት ኬር አድርጎ ተንከባክቦ መያዝ ይችላል? አይችልም። ስለዚህ ሴቷ ናት የምትመረጠው። በዚህ ጊዜ እንግዲህ ሴቷ ቤት ሆነች፣ ወንዱ ውጭ መስራት አለባት ማለት ነው። ፋይናንሻል ስቴቢሊቲ ያልኩት የገንዘብ አቅሙ ደካማ ቢሆን ግን ይሄ ወንድ ምን ሊሆን ነው? ቤተሰብ እኮ በጣም ከባድ አደጋ ላይ ሊወርቅ ነው ማለት ነው። ስለዚህ ማንኛውም ሴት ደግሞ የፍቅር ግንኙነት ስትጀምር ረጅም ርቀት አስባ ትዳርን አስባ ምናልባት ለትዳር የሚሆን ሰው ነው ብዙ ሴት አስቀድማ
አስባ ካልኩሌት አድርጋ ፍቅር ግንኙነት የምትጀምረው። ስለዚህ በገንዘብ ራሱ ረገድ ራሱን ያልቻለ ሰው ለሌላው ሊተርፍ የማይችልን ሰው ማንም ሴት አትፈልግም። ስለዚህ ብዙ ሴቶች ሌላው ሊወዱት ወይም ሊያብዱለት ወይም በጣም በፍቅር ሊወድቁለት የሚችል ሰው ምንድነው በስራው ታታሪ የሆነና የገንዘብ አቅምም ያለው ቤተሰብ ማስተዳደር የሚችል በስሜትም የተረጋጋ ሰው ሲሆን ማንኛውም ሴት ትፈልጋለች ማለት ነው። ወደ አራተኛው ስንመጣ ለስሜቷ የሚጠነቀቅ ወንድ። እንግዲህ ምን አይነት አሁን ብዙ ጊዜ እዩና ምላሳም ወንዶች ብዙ ሴቶች ይወዷቸዋል። ምላሳም ስላችሁ የኢትዮጵያ ፊልም ላይ እንደምናየው ሳክስ የሚባለው ወሬ ማለት በቃ የሚቀባጥር የባጤ ቆጡን የሚቀባጥር ሳይሆን ሴት ምን እንደምትሰማ የሚያቅ ምን ስትሰማ ደስ እንደሚላት የሚያቅ ማድነቅ የሚወድ የሚጠነቀቅላት ስታዝን እንደው ብዙ ቃል እንኳን ባያወጣ ትከሻዋን ነካ እያደረገ አይዞሽ የሚላት ትከሻ የሚያበድራት አይዞን የሚል የሚያጽናና ወንድ ማንኛውም ሴት ትፈልጋለች። እንድታፈቅር ከፈለግ የሆነች ሴት ትኖራለች አንተ የምትወዳት ወይም ደግሞ የምታስባት ሴት ትኖራለች አይደለ? እንድትወድ ለአንተ እንድትሆን ከፈለግ ትልቁ ነገር ለስሜቷ ቅርብ ሁን ማለት። አንዳንዴ ይሄ አትዘርጥጡ ወንዶች የሆነ ደግሞ ዛሬ ምን መስለሻል ለቀልድ እንኳን ብለ እንደዚህ አይነት እንትን ኦፍ ኮርስ ፍሬንድሺፕ ላይ የቅርበታችሁ ሁኔታ ይወስናል። ግን አንዳንዴ የሴት ስሜት አይታወቅም ማለት ሴቶች ትንሽ ኢሞሽናል ቢንጎች ነን። ስሜት ለስሜት ቅርብ የሆነን ፍጥረቶች ነን። በዛ ላይ ደግሞ የወርም ሳይክል አለ ማለት ታውቃላችሁ፣ የሆርሞን ለውጥ አለ። አንዳንዴ ሙዲ ነን ማለት የሆነ ሰዓት ላይ ደስተኛ የነበርን ሰዎች በሆነ ሰዓት ላይ ደግሞ ዲፕሬሽን ውስጥ የሆነ ድባቴ ውስጥ ምናምን ገብተን ልታገኙ እንችላለን። ወንዶች ለስሜቷ የምትጠነቀቁ ከሆነ ብዙ ሴት እናንተን ለማፍቀር በጣም ቀላል ነው የሚሆንባት። እንደውም አለማፍቀር ነው የሚከብደው እንደዚህ አይነት ወንድ ማለት ነው። አምስተኛ ስለ እርሷ ማወቅ የሚፈልግን ወንድ ብዙ ሴት ትወዳለች። እኔ በራሴም ብትጠይቁኝ ኪሪየስ ሆነው ስለኔ ማወቅ የሚፈልጉ ወንዶች ይበልጥ ኢንተረስትድ ሆናለሁ። ምክንያቱም ኦኬ እነዚህ ሰዎች ለኔ ቦታ አላቸው ማለት ነው ብዬ እንዳስብ ነው የሚያደርጉኝ። ስለነሱ ብቻ ሳይሆን የማውቀው ስለኔ ማወቅ ይፈልጋሉ። ሰው ደግሞ ስለናንተ ማወቅ የሚፈልገው ግድ ሲለው ነው ወይም ስለናንተ ኬር ያደርጋል ያስባል ማለት ነው። ስለዚህ ሴቶች ብዙ ጊዜ የማይጠይቃቸውን ወንድ በስሜትም እየራቁት ነው የሚሄዱት። ምናልባት ቢወዱት እንኳን የሆነ ሰዓት ላይ እየሰለቻቸው እየደከማቸው። ምክንያቱም ሌላ ወንድ ደግሞ እንዳልኳችሁ ሴት ልጅ ብዙ ጊዜ ለብቻው አትሆንም። የፈለገው ይሁን ማለት ሲንግል እንኳን ብትሆን የሚደውሉላት አሉ፣ ቴክስት የሚያደርጉላት አሉ፣ ሻይ ቡና የሚጋብዟት አሉ። ምንም እኮ ግንኙነት ኖሯት አይደለም፣ ግን ብቻዋን አትሆንም አብዛኛው ሴት። ስለዚህ አንተ እዚህ ጋር ሳትጠይቃት ትፈልጋታለህ እኮ ግን ሳታውቅበት ስለሷ ብዙ ሳትጠይቃት ምናልባት ግድ እንደሌላ አድርጋ ነው የምታስብ። ስለዚህ ሌላኛው ልጅ ደግሞ ብዙ ጊዜ ኬር ያደርግላታል። ሻይ ምናምን ሲጠጡ ስለሷ ይጠይቃታል፣ ስለ ስራዋ ይጠይቃታል፣ ስለ ቤተሰቧ፣ ስለ ፊውቸር ላይ ስለምታስበው የሚጠይቃት አይጠፋም። ስለዚህ ለሱ ሞር ስሜትን እያጎለበተች ስሜቷ እያደገ ይመጣል ማለት ነው። ስለዚህ አንተ የምትወዳት ሴት ካለች ወይም ደግሞ የምትፈልጋት ሴት ካለች ምን ማድረግ አለበት? ስለሷ ጠይቃት። እስኪ ምን አሰበች? ምን እያቀደች ነው? ምን ላይ ናት አሁን? ምንድነው የምትወደው ምግብ? ምንድነው የምትወደው ልብስ? እንደዚህ አይነት ጥያቄዎች ሲምፕል የሚመስሉ ግን ሪሌሽንሺፕ ላይ ለሷ ትልቅ ትርጉም ያላቸው ነገሮች አሉ። ስለዚህ ስለሷ የሚጠይቃትን ሴት ወንድ ብዙ ሴት በፍቅር ነው ጠብ የምትልለት ማለት። ስድስተኛው ሁሉም ሴት በቃ 100% የምነግራችሁ ነገር የተማረውም ያልተማረችው ቆንጆ ያልሆነ የለም፣ ግን እንደ እይታችን አይነት ብቻ ይለያያል አይደለ? ቆንጆ አይደለችም የምንላትም ሴት ትልቅም ትንሿም ሴት ሁላችንም የሚያግባባን ነገር የሚንከባከባትን ወንድ ትወዳለች። ኬሪንግ በቃ በተፈጥሯችን ሴቶች ኬር እንዲደረግልን እንፈልጋለን እና ወንድ ልጅ እንደዚህ አይደለም። ወንድ ልጅ ማለት ኬር አያስፈልገውም እያልኩኝ አይደለም፣ ግን ሴት እንደውም አንድ መጽሐፍ ላይ ያነበብኩት ምንድነው ብዙ ጊዜ የተማሩ ሴቶች እንደ ወንዶች ስለሚመስሏቸው ወንዶች ማለት ነው ብዙ ኬር ላይ ያደርጉላቸው ይችላል። ምን እሷ በቃ ስትሮንግ የሆነ ከጥንካሬ ጋር ያያይዙታል እንክብካቤ ያለ መፈለግን። ግን እውነታው ጠንካራም ያልሆነ ሴት ሁሉም ሴት የሚንከባከባትን ወንድ ነው የምትፈልገው። እንዳልኩት ነው አንተ ምናልባት ትወደኛለሽ ብለህ ተዘናግተህ ብዙ እንክብካቤ ላታረግላት ትችላለህ። እዛ ጋር ብዙ ወንዶች
ማንኛውም ሴት በዙሪያ ብዙ ወንዶች እንዳሉ መርሳት የለብን። ስለዚህ አንተ እዚህ ጋር ስትዘናጋ አንዱ የሚንከባከባት ወንድ እርግጠኛ ሆኜ የምነግርህ ልቧን እየሸረሸረ ለአንተ ያላት ፍቅር እየቀነሰ ወደሱ የመሄድ ነገር የማዘንበል ነገር ይኖራል። ብዙ ወንዶች በዚህ ተሸውዳቸዋል። ማለት ትወደኛለሽ ብለህ እንክብካቤን አቁመ እሷ የሆነ ሰዓት ላይ በቃ ለአንተ ያለኝ ስሜት ቀንሷል፣ ከአንተ ጋር መቀጠል አልፈልግም የተባላችሁ ብዙ ናችሁ። አሁን ይህንንም የምታዳምጡ ትኖራላችሁ። ለምንድን ነው? ሴት ልጅ እንክብካቤ ትፈልጋለች። ስለዚህ ብዙ ሴቶች እንክብካቤ የሚፈልጉ ከሆነ ወንዶችም አንዲትን ሴት የምትወዳትን ሴት ለራስ ማድረግ ከፈለግ ተንከባከብ እንጂ በጉልበት ምናምን የሚሆን ነገር አይደለም። ሴትን ማንበርከክ የምችለው በፍቅር እንጂ በጉልበት አይደለም። ወደ ሰባተኛው ስመጣ ደግሞ የሚቀበላት ነው። የሚቀበላት ማለት ማንነቷን ለመቀየር የማይጠር አንዳንድ ወንዶች ይገርመኛል። አለባበሷን ለመቀየር ወይ በእናትሽ ለምን እንደዚህ አትለብሽም? አነጋገሯ አንቺ ለምንድነው እንደ ሴት አክት ማታረጊው? ለምን እንደ ሴት አትራመጂም? ምናልባት ስለምትወደው ለሱ ብላ ለመቀየር ትሞክር ይሆናል። ግን ትረስት ሚ እመነኝ ከሆነ ጊዜ በኋላ ትሰለቻትና እንደውም ቢቀርስ ብላ የሚቀበላት ወንድ እስከነ አለባበሷ እስከነ ዝርክርክነቷ ምናልባት እስከነ ወንድ አነጋገሯ የሚቀበላት ወንድ ሌላ ስለሚኖር አንተን ትታ መሄድ አይቀርም። ወንዶች በጣም እንድትወደዱ ከፈለጋችሁ ለመቀየር አትሞክሩ። በቃ አክሴፕተር ማለት ተቀበሏት። የሆነችውን እስከነ አለባበሷ እስከነ ወንዳ አነጋገሯ እስከነ ወንዳ አለባበሷ ወይም ከወደድካት ሁሉንም ነገር መውደድ ነው እንጂ ለመቀየር አትሞክር። ከፈለገች ራሷን ትቀይራለች እንጂ አንተ ግዴታ ማንነና ነው የሆነ እንትን ለማለት የምትፈልገው ማለት አሩን ነው። እኔ በበኩሌ ኦፍ ኮርስ ለሰው ሲባል የሚቀየር ነገር ይኖራል፣ ግን እሷነቱ አይደለም። ስለዚህ ይሄ ደግሞ ምቾት ሊነሳ ስለሚችል ማንም ሴት ማንነቷን የሚቀበል እስከነ አበላሏ የሚቀበላትን ወንድ ትፈልጋለች። የመጨረሻና ወደ 8ኛው ስመጣ የሚፈልገውን የሚጠይቅ ወንድ ነው። ብዙ ወንዶች ለምሳሌ ማግኘት እየፈለገ ስሚ ዛሬ 8 ሰዓት ላይ ምን ትሰሪያለሽ ምናምን ይላታል። ለምሳሌ 8 ሰዓት ላይማ ከዛሬ ስራ ግማሽ ቀን ላይ 8 ሰዓት ቤት እመጣለሁ፣ ሙቪ ነው ፊልም ነው የማየው። እሺ እና እሱ የሚፈልገው እንገናኝ እንድትለው ነው። መገናኘት ፈልጓል፣ ግን ደግሞ እንዲጠየቅ የሚፈልግ ወንድ አለ። እኔ ብዙ ጊዜ አጋጥሞኛል። ኮንፊደንስ ማጣት ልበለው ወይ አንቺ ቀድመሽ ጠይቂኝ ልበለው። ድሮ ይሄ ወንዶች በቃ ጀነን ብለው ኮራ ብለው ነበረ እነሱ ሊድ የሚያደርጉት። አሁን ላይ ደግሞ ነገሮች እየተቀየሩ ነውና ወይም ደግሞ ይሄ ዙሪያ ጥምጥም የሚሄድ ሰው የለም። ነገሮችን የሚያቀሉልን በህይወታችን አንደኛው ነገሮችን በቀላሉ መነጋገር ወይም ቀጥታ መነጋገር ነውና ብዙ ሴት በቀጥታ የሚጠይቅ ወንድ ነው እንጂ ዙሪያ ጥምጥም የሆነ ነገር ለማጣራት ይሄ ጓሮ የሚዞር ሰው ማንም ሴት አትፈልግም። ስለዚህ ወንዶች ብዙ ሴት እንዲወዷችሁ አክቹሊ ብዙ ሴት ስላልወደዳችሁ ምንም የሚመጣ ነገር የለም። ግን የምትወዷት ሴት በፍቅር ክንፍ እንድትልላችሁ እንድትወደዱ ትፈልጋላችሁ። እንግዲህ ዛሬ የነገርኳችሁ እነኚህ 8 ባህሪያት እናንተ ጋር ፕራክቲስ ለማድረግ ጣሩ። እርግጠኛው የምነግራችሁ የተሻለ ሰው መሆን እንችላለን። ከትናንትና ዛሬ ላይ የተሻለ ቨርዥን መሆን እንችላለን። ስለዚህ እነኚህ የነገርኳችሁ 8 ባህሪያት ብዙዎቻችን ሴቶች በፍቅር ክንፍ እንድንልላችሁ የሚያደርጉ ናቸው ማለት ነው።